ተናል ጉድ አፍተርኑን ውዶቼ ማለት ነው። የስተርዴይ እንግዲህ ሀይሚቲ በስተመጨረሻ አስተላለፈችውን እኔ አሁን እየሰማሁ ያለሁት አትናገሩኝ፣ አትነካኩኝ፣ ጊዜው የኔ ነው፣ አንፎሎ ብታደርጉኝም በእኔ በብሩኬ ታገኙኛላችሁ፣ አልጠፋም እያለቻችሁ ነው። ለምንድን ነው ሀይሚት የምትነካኳት? ሀይሚትዬ ምን ታርጋችሁ? ትስራበት ምድረ ስራፈት ምድረ ዘልዛላ ሀይሚን አትንኩ። ሴት ልጅን እንድትወድቅ አታድርጉ። ሀይሚትዬ ደግሞ ውዶቼ ማለት ነው በዚህ አጋጣሚ ኮሜንት ላይ ያላችሁ ማለት ነው ዩ ሪሜምበር ኤቭሪባዲ ጋይስ ማለት ነው በዳኒ ጊዜ ያለውን ኮሜንት 12,000 ኦር 11,000 እንኳን ሀይሚዬን እኔን ያጠነከረኝ ኮሜንቶች ናቸው። ገባችሁ? ሀይሚትዬ በስድብን በምንም ዝንታንም አትወርቅም። ኦኬ። ሲቀጥል ደግሞ ወዳጅ መስላችሁ ጠላት እኔ ራሴ የሚደብረኝ እንደዚሁ ራሱ ከሚዲያ ጀርባም ወዳጅ መስላችሁ የቀረባችሁ ሰው የኔ እያለ እዚህ ጋር መርፌ የሚወጋችሁ ማለት ነውና ወዳጅ መስላችሁ ጠላት የሀይሚትዬን ፕሮፋይል ፒክቸር እየተጠቀማችሁ እንደዚሁም ደግሞ ውዶቼ ማለት ነው አይ ቲንክ ቲክቶክ ላይ ነው እንጂ ብዙ ስድብ ምን ያለው ዩቲዩብ ላይ እንኳ ብዙ የለም። ቢኖርም እዚህ መጥቼ እኔ ገልባቸዋለሁ፣ ግን ብዙ ዩቲዩብ ላይ የለም። ያው አንዳንድ ብሩክ ወዳጆችም ቢኖሩ ወንድ ብሩቆችም ቢኖሩ ዝም ብለው ነው ያኔ ትንሽ ብሩኬ በጥፊ ምናምን በጨዋታ ጊዜ በድራማው ጊዜ ሀይሚትዬ ሞቅ ሞቅ አድርጋውን የመታቸው አለ መችለታ ማለት ነው። ባሏ ነው፣ እኛ ምን አገባን፣ አይመለከተንም ዛሬ ላይ ማለት ነው። ከምር ለምን ፍቅር ናቸውና እንጂ ብዙም የለም እኮ ዩቲዩብ ላይ በረብሻው ጊዜ ካልሆነ በስተቀር አለ እንዴ ውዶቼ። ምህረትም ይቅርታ ጠይቃለች። እና አንዳንዴ የማያገባን ነገር ውስጥ አንግባ፣ በማይመለከታችሁ ነገር ውስጥ አትግቡ። ስለ ራሳችሁ አስቡ። ምድረ ዱቄታም ማለት ነው ሀይሚ የምትናገሩ የምትሳደቡ ምድረ ለሴት ልጅ ክብር ያሌላችሁ ማለት ነው። ክብረ ቢሶች መጥቼላችኋለሁ። እኔ ወላሂ ነው ብላችሁ የስተርዴይ እንደነገርኳችሁ 6 ሰዓት እነሳለሁ። 6 ሰዓት እነሳና ያው የኔ ብዙ እንቅስቃሴ የለውም። ስራው እንቅስቃሴ ቢኖር አልችልም። ለምን ዋሻቸዋለሁ እንደምትሉኝ ረጅም ሰዓት ስልክ ላይ ይቀመጣል። ስለምቀመጥ ነው 6 ሰዓት ስለምነሳ ተኛው፣ ትቼው ተኛው እና ሀይሚትዬም እየመሩ ነበር። ከዛን ግምዣ ይመታለች። አሁን ዞር ዞር እያልኩ እያየው ነው። ገባችሁ? በጣም ያፈርኩበት ደግሞ ኮሜንታተሮችም ነበሩ የሚሰዳደቡት። እኔ ለምን በዋትሳፕ ቁጥር አትቀባበሉም? በዋትሳፕ በኢሞ ትደዋውላችሁ ምናምን ማለት ነው። ገስት ላይ አታት እያውን ሀይሚዬም ቢሳደቡ ለዩቲዩቤ ነው እዚህ መጥቼ ነው ሙልጭ ማድረጋቸው። እዛ ላይ ኮሜንታተር ግን ምንድን ነው በቃ እርስ በርስ ያኔ የሆነ ራስን ኮንትሮል ማድረግ ልመዱ። ሀይሚዬ ስትናገር እንኳን በኮሜንት ያናደር አይኖ፣ ግን ራሳችሁን ኮንትሮል ማድረግ ልመዱ። ሀይሚትዬ አሁን እኔ በቲክቶክ ተናግሬያችሁ አላውቅም፣ እንደዚሁም ደግሞ እኔ ላይ ይበረታላለች። አይዞሽ ሀይሚትዬ የኛ ጠንካራ፣ አንቺ መቼም ብትሆኚ አትወርቂ፣ ማንም አይጥልሽም። ለምን? አንድ አላህ ሱብሃነሁ ወተዓላን ፈጣሪሽን ይዘሽ ስለምትጓዢ ማንም ሰው መጣል አይችልም። ኦኬ፣ ማንም ሰው አብሶማ የራስ የሆነ ሰው እኔ ባይዛው በራስ የሆነ ሰው የሆነ ነገር ደርሶብናል እዚህ ሪያድ ውስጥ ማለት ነው። ሪሊዮን ነው እና አላህ ይጠብቃችሁ ማለት ነው። በራስ በሆነ ሰው ነው የምትጠቁት አብዛኛው ማለት ነው። እና የኔ እንኳን ከባድ ነገር ነው አይወራም። የኔ ሳይሆን በእኔ በምለው ሰው ማለት ነው፣ በቤተሰብ እና ውዶቼ፣ ለማንኛውም እንደሰለማችሁ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ የስተርዴይ ብሩክ መጥተው ነበር ከሀይሚትዬ ጌም ላይ ያመጣሉ ብለው በጣም አረፈዱ። ይቅርታ አድርጉልኝና 9 ሰዓት ቢመጡ ኢትስ ግሬት አረፈዱ። እኛም ደግሞ ያው የትምህርት ጊዜ ነው። ዛሬ ማታ ቢሆን ችግር የለም። ገባችሁ? 3 ሰዓት ድረስ በጣም ቆይቷል። ባይዘው ገባችሁ? እኔም ራሴ 1 ሰዓት ነው ትቼ የተኛሁት። 1 ሰዓት ተኛው፣ 6 ሰዓት ተነሳ ማለት ነው። ለዛም ቶሎ እንቅልፍ እምቢ አለኝ፣ ጠፋብኝ። በመሀል እንቅልፌን ተሳታለው ነበር ቺፕስ ብዬ በላው እንደምትሰሙኝ ማለት ነውና እንቅልፌ መጣ። ተኛው ትቼው 6 ሰዓት ተነሳ ወደ ስራ የግዴታ ስራ። ውዶች በዚህ አጋጣሚ በጣም ይቅርታ የምወዳችሁ የመዳም ቅመሞችዬ ማለት ነው። ከስራችሁ አትዘንጉ። እኔ አሁን ለምሳሌ የመትባ ስራ ደፍ ቢኖርብኝ ሲጀመር ወደ ጌሙ አልሄድም። ሪሊዮን ነው የምነግራችሁ። ገባችሁ? እዚህ ስራ ይበልጣል በሚለው ማለት ነው። ኦኬ። እና ይሄን ነገር ምላችሁ ምንድነው የእኔ ስራ በብዛት መቀመጥ ብዙ የለብኝም። እንደዚህ መሯሯጥ አልሐምዱሊላህ ከትላንትናው ዛሬ ላይ አልሐምዱሊላህ።
ገባችሁ? ለእናንተም ኢንሻአላህ እፎ የምትሉትን አላህ ይስጣችሁ ማለት ነው። ዱአ አድርጉ። አላህን ፈጣሪን ጠይቃችሁ አላህን ጠይቃችሁ መቼም አታፍሩም። ሪቪው ነው የምነግራችሁ ማለት ነው። ዱአ አድርጉ፣ ከልባችሁ ዱአ አድርጉ ማለት ነው። በዚህ አጋጣሚና ምን እላችሁ ፈልጌ ነው፣ በቃ ትቼው ተኛው። ያው ልጅ እቀበላለሁ። አስተማሪ ናት እናት ሴት እንትኗ ያያቸዋለሁ። ሴት ምንድነው መዳሟ ነው የሚባለው። እና በቃ ተኛው፣ አመለጠኝ ማለት ነው። ተወኩትና ተኛው። ስነሳ ነው ያየሁት። ሀይሚዬን አማረዋታል። ግን ሀይሚዬ አትማረሪም። ለምን? ጀግና ነሽ፣ አንበሳ ነሽ። አሳዘነች። ደግሞ በእኔ ላይ እንትን ይከራል ነው የሆነ ነገር ስትል በጣም ነው አንጀቴን የበላችኝ ማለት ነው። ደግሞ ነገርሻቸው እየበላች እያለ አፈር ቢ ነው ምናምን አለች። ትክክል ነው። ሞልጫቸው እኚህ በረሮች ማለት ነው። ክብር መቼ ይወዳሉ? ክብረ ቢሶች። እና ከሀይሚዬ ላይ ዛሬም ነገ ሙረዱ ማለት ነው። ምድረዱ ቄታ ባይዘዌ እኔ የስ ትስራበት ምን ትሁን እናንተ ወንድ ያረረባችሁ ማለት ነው። እንደ አንድ ቀን ብሩኬ ጥርግ አድርጎ በሰደባቸው። ብሩኬ ያኔ አይናገራቸውም በብዛት ገባችሁ? አይናገርም። ሀይሚዬ ግን እኔ ሀይሚዬ ልንገራችሁ፣ ብሩክም ያው ለኦዲየንስ አይናገር። የሁሉም ተፈጥሮ አንድ አይደለም። እኔ አሁን የፈለገ ነገር ቢሆን አያስችለኝም እንዴ ወላሂ ነው የምላችሁ። ምድረ ዱቄታ ማለት ነው። ሀይሚዬን ተናግራችሁ አያስችለኝም። የምን ምህረት ነው ማድረግላቸው? እና በዩቲዩብም ብዙ ጊዜ አንዳንዴ ነው የምናገረው፣ ቲክቶክ ላይም አለቻችሁ እና አትናገሯት፣ ትስራበት። ምድረ ዱቄታሞች ማለት ነው። እና ሀይሚትዬ አብሽሪ እሺ። እንኳን አላየሁት። ይህም ባይኖር እንቅልፌን በቃ ሳልተኛ ይነጋ ነበር ከምር ውዶቼ ማለት ነው። እና በጣም ነው ያዘንኩት። ምን አርጊ እንደሚሏት፣ ለምን ሰራች፣ ለምን አደገች፣ ለምን ተለወጠች። ቅናተኛ ማለት ነው። እና ደግሞ አስመሳይ አትሆኑ። በቃ ወዳጅ መስላችሁ ይሆን አስመሳይ ሰው እንደሚያስጠላኝ ረቢ ነው የምላችሁ። በደህና ቀንም ማለት ነው። እኔ ባይዘው ያስመሳይ ሰው እኔ አልወድም። አይም ኦፕን ግልጽ። አሁን ሀይሚትዬ በጣም ግልጽ ናት። አስመሳይ አይደለችም። ኦፕን ናት። ገባችሁ? አስመሳይ ብትሆንማ ጃምፕ ነው የምታደርገው። አስመሳይ ደግሞ ጥሩ አይደለም፣ ፈጣሪም አይወደውም። እና ሀይሚትዬ ማለት በጣም ግልጽ ሴት ናት እንድታውቁ ማለት ነው። እኔም እንደዚህ ነኝ፣ ኦፕን። እኔም ማስመሰል ምናምን አልወድም እንዴ ወላሂ። እኔ በስራ ላይ ራሱ እንደዚህ ጠዋይ ነኝ እኔ ያለው ስራዬ። ግን ርዝቅ ምን አላ ነው የምለው። ይሄ ማስመሰል መዳም ስትመጣ ደፍ ኔቨርስ ርዝቅ ምን አላ ኸላስ። እና አስመሳይ አትሁኑ ማለት ነው። ቶታሊ ሀይሚን አትናገሯት። ለሴት ልጅ ክብር ይኑራችሁ። እኔ ወላሂ ነው የምላችሁ። ቲክቶክ ላይ እነግራችኋለሁ። ጌም ሲጫወቱ ይሄ አወር ማድረለት ይሄ እናቷ አበሻና ሌና አኗር ብዬ ነው ሳምጠራው እኔ አውድ ሶሪ አውድ ጌሙ ላይ እኔ ማሜ ቤት ማንም ቢያሸንፍ እኔ ነው ማይ ቢዝነስ እንዲሁ አያቸዋለሁ እንጂ ማንንም ደጋፊ አይደለሁም። ወላ ማሜ ወላ ሄለንን። ሄልዬን ወዳታለሁ ግን እንደዚህ ነው ማያቸው ማለት ነው ሁሌ። ሄለንም ሌላ ጋር ስትጫወት ጊፍት አይሰጧትም። ከማሜ ጋር ብቻ ሲሆን ነው ጊፍት የምታገኘው። ስለዚህ ሁሌ ማሜና ሄለን አንድ ላይ ነው የሚጫወቱት። ገባችሁ? ምንም እንዲሁ ነው ማያቸው። ኦንሊ መፈረጅ ነው፣ ዝም ብዬ ማየት ነው። ገባችሁ? ግን በታሰረ ሰዓት አኗር ነው እንግዲህ አኗርና ማን ነው ናሆሜ ነው እሱን ያሳሰሩት። ግን ይቅርታ ጠይቀዋል፣ ይቅርታ ተቀብለዋል ሁለቱም። አንድ ስማርት አለች ማሻላ ተባረካልና ወታ በእንግሊዘኛ የተናገረች በማሜ በኩል ሆና ማለት ነው። ይቅርታ ይሄ ልላችሁ የቻልኩት ምንድነው እንግዲህ ይቅርታ ተጠያይቀው ከዛም በኋላ ጌም ቀጠሮ ነበረ። ገባችሁ? ከዛን ሰሚራም አማርኛችንም ብዙም በቃ ብለው ሁሉም እንግዲህ ሴትን ለመደገፍ ሁሉም ተራሩጧል። አውድ የተባለው ይሄ ትላንትና እና ብሩክን ያሸነፈው ምን እንዳደረገ ልንገራችሁ። ሞጣ ቤት ሄዶ ለሞጣ አዘነበለት። በጣም ይገርማቸዋል። ግን እኔ ደግሞ የተናደድኩት ለምንድን እኔ ፈርስት ሌዲ ነኝ። ማንምትም በሴት ልጅ አልደራደርም። ረቢ ነው የምላችሁ። ግን ወንድም ሺህ ዓመት ይኖር ሙባረክ ምናምን ሆነው አሸነፉት በኃይለኛው ማለት ነው። እና የሴት ልጅን ውድቀት ሴትን እያዩ ሙድቀት የሚመኝ ሰው አልወድም። በዚህ ፎር ኤግዛምፕል ነው የምናገረው እንግዲህ ከሌላ እንትን አምጥቼ እና ሴት ልጅ እንድትታሊ የሴት ልጅን ውድቀት አትመኙ ማንሽ ማለት ነው። አዳሚ ሀይሚ ብሩኬ ዛሬ ላይ ሰላም ናቸው። እኛ ምን ፈለጋችሁ? እኔ እኮ ግራ ገባኝ። ምን ፈለጋችሁ እንዴ? ደግሞ ጠግበሻል ምትላለች አንዷ ባለጌ። እና ስርዓት ያዙ ማለት ነው። ተከበሩ እና ሀይሚን አትናገሯት። ፓርት 1 ፓርት 2 ፓርት 3 እያልኩ ጠርጌ ነው ማስቀመጥሽ እያንዳንድሽ ማለት ነው። ሀይሚዬ ስትናገሩ እኔ በበኩሌ ለማንም አልመለስም። ታውቃላችሁ ከዚህ በፊት ለማንም አልመለስም። ዛሬም ነገም ማለት ነው።
ሴት የምትናገሩ ሀይሚ የምትናገሩ ሀይሚ ዝንት ዓለም አትወድቅም። ግን ወደ ራሳችሁ ተመለሱ። አስመሳዮች፣ ምቀኞች፣ ቅናተኞች፣ ወንድ ያረረባችሁ እያንዳንዳችሁ ማለት ነው። ሀይሚ የምትናገሩት ምን ፈለጋችሁ? ያለ ብሩክ ወንድ የለም። አንዷ ደግሞ በግጥም የምትሳደባለች ቲክቶክ ላይ ፈሰከንድ። እኛ ልጅ ፎቶ የለም ምን የለም እንጠርጋችኋለን እየመጣም ማለት ነው። እና ሀይሚን አትናገሯት አዳሚ ማለት ነው። ምድረ ደንቆሮ እናንተ መቼም አይገባችሁም ማለት ነው። እና ሀይሚን ከተናገራችሁ እኔ የሀይሚት አሽቃባጭ ፈርስት ሌዲ ለማንሽም አልመለስም ማለት ነው። ገባችሁ? ተከበሩ ክብረ ቢሶች ጨምላቆች ማለት ነው። ሀይሚዬ ደግሞ ስማርት ነሽ፣ ጀግና ነሽ። ቦታ አትስጫቸው። ደግሞ ስማርት ነሽ። በብሩኬ ብታጡኝ እኔ አለው ጊዜው የኔ ነው አልሻቸው። እነዚህ መሀይም ያቦጊዳ ሽፍታ በመዳም ዋይፋይ አትማሪም። ደግሞ እዛ ላይ ውዶቼ የሀይሚዬ ወዳጅም ሆናችሁ የብሩክም ወዳጅም ምንም ሆናችሁ ለሁለቱ መልካም የምታስቡ ከሆነ እዛ ላይ ኮሜንት አትመላለሱ። ኮሜንት አትመላለሱ። በቃ ወይ እንደኛ ዩቲዩብ ከፍታችሁ ጥረጓቸው። ኮሜንት አትመላለሱ። የሰውን ቴንሽን አትሳቡ። እና ይህን ይመስላል። ሀይሚዬ ሁሌም አንደኛ ናት። ኦኬ፣ ማንም ሰው እንዳይናገራት። እኔ በሀይሚዬ ቀላል አቅም አዳሚ ማለት ነው። አረቂያ ነጣላችኋለሁ ደግሞ ፈልጋችሁ እና ይህን ይመስላል ውዶቼ። ይቅርታ እንግዲህ ስታርዳይ እንደምታዩት ድምፁን በጥቂቱ አምጥቻለሁ። ዩቲዩብ ግን ባይፈቅድም ማለት ነው። በተረፈ ግን በቃ ይህን ይመስላል። ሁሌም ከሀይሚዬ ጎን ሆናችሁ ሴት ልጅ የሚናገር ማውደም አለብን መደምሰስ አለብን እላችኋለሁ። እና ፈርስት ሌዲ እና እወዳችኋለሁ፣ አከብራችኋለሁ። ስድብ እኔ ቤት እንዳጽፉ ስድብ ምጽፉ አላችሁ፣ ስርዓት ያዙ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ